በዚህች ዓለም ላይ ስንኖር ሁለት አይነት ሰዎችን እናያለን። አንዱ የሌለበትን በሽታ አለብኝ ብሎ ህዝቡንና ዜጋውን እያታለለ ጥቅም ሲያሳድድ፣ ሌላኛው ደግሞ እውነተኛ ስቃይ ያለበት ግን ህሊናውን ለፈጣሪ ታማኝ ሆኖ ይኖራል። የማስተር አብነት ታሪክም ለሁላችንም ትልቅ ትምህርት ነው። ታዲያ የሀገሬ ሰው ሊረዳው ሊያግዘውና ከጎኑ ሊቆም እጁን በዘረጋበት ወቅት እሱ ግን እንዲህ አለ፣ እኔ ገንዘብ አልፈልግም። ገንዘብ የምታሰባስቡልኝ ከሆነ ጭንቀት ውስጥ ገብቼ እታመምባችኋለሁ። በፈጣሪ እተማመናለሁ፣ እሱ ይምረኛል። የሚገርም ማንነት። በዚህ ዘመን ሰዎች በሚያጭበረብሩበት ጊዜ እሱ ግን ህመም ውስጥ ሆኖ ተውኝ አታስጨንቁኝ አለ። የፈጣሪውን እጅ መጠባበቅን መረጠ። የልብ ንጽህናው እጅጉን ይገርማል። የሁለት ዓለም ሰዎች የበዙበት ዓለም ቢሆንም እንደ ማስተር አብነት ያሉ ደግና ሩህሩህ ሰዎች ግን ለሁላችንም የተስፋ ብርሃን ናቸው። እግዚአብሔር ሙሉ ጤናን ይመልስልህ። እንደ ማስተር አብነት ያለ ንጹህና ደግ ልብ ለሁላችንም ይለግሰን። አሜን። የሚሰራቸው ደግነት ከልብ የመነጩ ስለሆኑ ደግነቱ በአደባባይ መስክሮለታል። በጣም የገረመኝ ሶሻል ሚዲያውን በተለያየ እምነት ያላቸው ሰዎች በየእምነታቸው የሚያደርጉት ጸሎት እጅጉን አስደምሞኛል። አንተ መልካም ሰው፣ አንተ የደግነት ጥግ የሆንከው ልጅ እግዚአብሔር ሙሉ ጤናህን ይመልስልህ። አሜን። ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ። ባይ